አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ ውድ ተመልካቾቼ። እስኪ በዚች ህይወት ላይ ያጋጠመኝን እውነተኛ ታሪክ ላካፍላችሁ። በዚህ ያለኝን ነገር ማለት ነው። እኔ በጣም የስደት ላይ የ18 ዓመት 2000 ሚሊኒየም ሲከበር ወጣ። ሚሊኒየም አዲስ ዓመት ሲከበር እኔ ኤርፖርት ነበርኩ። በዛን ሰዓት እንደ ማንኛውም ሰው ሰራሁ። 2 ዓመት ልጅነት እንኳን አላታለለኝም። ምንም ልጅነቴ ሳያታልኝ ምንም ነገር ሳያሞኘኝ አምኜ ለሰው ላኩ። በላኩ ሰዓት ስመለስ አላገኘሁትም። ህልሜ ቤት ነበር። ህፃን ሁኜ ጀምሬ ቤት ነበር። ግን በሰዓቱ ሄጄ በራሴ ስም አድርጌ ገዝቼ አሳክቼ እመለሳለሁ ብዬ ስገባ እንደጠበቅኩት አላገኘሁትም። ያመንኩት የሰጠሁት በእምነቱ አልተገኘም እና የዛን ሰዓት ላላህ ሰጥቼ አልቅሼ ተመልሼ ወደ ስደት መጣሁ። እዛም ተቀምጬ ብዙ ነገሮችን አሳለፍኩ። ብዙ በክዴት ላይ ክዴት። ምነው እንደ ሰው እኮ ወድጄ አፍቅሬ ለባዳ ባበላ ወይ ለእናቴ ወይ ለአባቴ ብቻ ከባድ ነው። እንደ ወንድም ያየሁት ዘመር ብዬ የሰጠሁት በመጨረሻ ላይ እንዳይሆን ሆነ። ተመልሼ ወደ ስደት ተመለስኩ። ከዛ ከስደት ዓለም መልሼ ደግሞ አያርመኝም። የቤት በጣም አለ። አግብቼ ስወልድ ልጆቼ ኪራይ እንዲኖሩ አልፈልግም ነበር። በገጠር አድጌ ቢሆን ያው ከተማ ላይ ቤት እንዲኖር ከልጅነቴ ጀምሮ ምኞቴ ነበር። ግን አላለውም። ቦታ ስገዛ የመጀመሪያ ጊዜ በጣም ደስ አለኝ። አብራኝ ምሰራ ልጅ አለች ኢትዮጵያ እንደኔ። ቦታ ገዛሁኝ፣ ደስ አለኝ አልኳት። ህልሜ ነው እውነት። ከህፃንነቴ አፈር እየፈጨሁ ስጫወት ከተማ ገብቼ ቤት ኑሮኝ የመኖር በጣም ህልሜ ነው። እናቴ ገበያ ስትመጣ እኔ ቤት እንድታርፍ እኔ የምኖረው ከተማ ነው ነበር ምኞቴ ነበር እና ገዛሁት። ቦታው ተገዛ ሲሉ በጣም ደስ አለኝ። ህጋዊ ነው ህገወጥ አልኩኝ፣ ግን በሰዓቱ ያሉኝ ህጋዊ ነው። እሺ ብዬ ደስ አለኝ። ሲሄድ ግን ደግሞ ተመልሼ በ2 ዓመት ከ5 ወሬ ሌላ ታሪክ አገኘ። ታሪኩ በጣም ይከብዳል። ሌላ ታሪክ እንደገና ደግሞ ቦታው ተገዝቷል፣ ግን ሌላ ነው። እኔ እንዳሰብኩት እኔ እንደፈለግኩት አይደለም። አልተሳካም። በሰዓቱ ምኞቴ ህጋዊ ነበር፣ እንደፈለግኩ ነበር የተመኘሁት። ግን ስሄድ ህገወጥ ነበር። ህጋዊ ይሆናል ብዬ ተስፋ አደረኩ። ተስፋዬም አልተሳካም። የመጀመሪያውን ገንዘቡን እንትን ሲል አላህ አለ ብዬ ነበር የተውኩት። በሰዓቱ ግን ምን ተመኘሁ መሰላችሁ? እነው እንደ ማንኛውም ልጅ እንደ ማንኛውም ሴት ልጅ ወይ ፍቅረኛ ይዤ ፍቅረኛ በልቶት ነው በተባልኩ፣ ወይ ዘመድ በልቶት ነው በተባልኩ፣
በቃ ብቻ ከባድ ህይወት የህይወት በሰዓቱ እሰራበታለሁኝ እሺ ብዬ የተገዛው ቦታ ላይ ባለኝ ብር እንጨት ገዛ። ካልበቃኝም ሂጄ እንዴ እሰራለሁ ብዬ በሄድኩ በሁለት ወሬ ሌላ ታሪክ ተፈጠረ። ሌላ ቅሳ ማለት ነው። ብቻ ሳነሳው አሁን ላይ አሁን እድሜ ላይ ሆኜ በጣም ይከብዳል። በጣም ማለት ነው። ሌላ ብቻችሁ ብትማሩ አሁን ሰዓት ላይ እንኳ በየአካባቢው በትንሽ ከተማዎች ባንክ ቤት ተከፍቷል። በዛን ሰዓት ደሴ፣ አዲስ አበባ ደሴ ራሱ የለም ነበር በስርዓቱ እና በቃ መጀመሪያ ላይ ዱባይ ያለሁኝ ብር ስልክ የሚልክልኝ ልጃቸው ነበር የሚልክልኝ። ምንሽ ነው ግን የምትልኪበት ሰው አለኝ። እንደ ወንድሜ ነው ምናምን እንደዚህ ነው አልኩት። እኔ ግን አላስደሰተኝም ሲለኝ አላመንኩትም። ከዛ በኋላ ግን ሙህም በሄድኩ በወሬ እናቴና አያቴ ካላገባሽ ብለውኝ እምቢ አሉኝ። እኔ ቪዛ ላሰራ ነበር የሄድኩት። ግን እሺ ብዬ በእነሱ ምርጫ ወደ ትዳር ዓለም ገባሁ። እዛ ቦታ ላይም እንጨት ገዝቼ ለመስራት አጠራቀምኩ። ከዛ ግን ያ ቦታ ምን ተፈጠረ? ሌላ ታሪክ ተፈጠረበት። ሌላ ቅስ ተጻፈበት። ሌላ ደብተር፣ ሌላ ታሪክ፣ ሌላ ህይወት ተጻፈበት። ህገ ወጥ ስለሆነ ለምሬት ተብሎ ተወሰደ እና ያ ሲወሰድ ተስፋ ቆረጥኩ። ለሰው ግን እስቃለሁ፣ ጨዋታለሁ። ይወሰድ ያለ ላላኔ ሰላለው ብዬ እስቃለሁ። ባለቤቴ ሌላ ቦታ ነበረ እና ስራ አንድ ነገር እንዳትሆን ሂጂ ላት ብሎ ለእህቱ ደወለ። ግን እኔ በሰዓቱ ለጎረቤትም ደውለው መጣች። እየሳቅኩ አሳለፍኩት። ለምን እንዳሁኑ ልጆች ህይወቴን ማጥፋት አልፈልግም። በሰዓቱ ገንዘብ እኔ አሁን ህይወታችሁን አታጥፉ። ገንዘብም ሆነ ወንድም ሆነ ማንኛውም ነገር ሲከፋችሁ ተውት የምለው ወድጄ አይደለም፣ በምክንያት ነው። እኔ የማወራው በምክንያት ነው። እውነቴን ነው። በዛን ሰዓት ያ ብር ሲጠፋ ሂጄ ምንም ሳልይዝ ሂጄ ብር የለሽም ስባል 2ኛ ዓመት ሂጄ ቦታ ገዝቼ ሲወሰድ ህይወቴን ባጠፋስ? ወይ ለዚህኛው አገር አላማረብኝ ወይ እዛኛው አላማረብኝ። ግን ላላህ ሰጠሁት። አልሐምዱሊላህ። ይሄ ካለህ የመጣ ፈተና ነው። ህልሜን ያልተሳካው የሆነ ነገር ይሆናል ብዬ ተውኩት። ለሰውም ግን ቻይ ናት፣ እንደዚህ ናት፣ እንደዚህ ናት ይለኛል። ግን በሰዓቱ ለእኔ ከባድ ጊዜ ነበር። የከበደ በጣም ከምንም በላይ ማለት ነው። አሁን ራሱ ሳስታውሰው ቢያንስ 10 ምናምን ዓመት ሆኖታል። ተውኩት። አልሐምዱሊላህ ረብን ዓለሚን ለፈተና ነው ብዬ ተውኩት። ግን አላህ በሌላ ካሰኝ። መጀመሪያ ልጄን ወንድ ልጅ ሲሰጠኝ ህመሜን፣ ልፋቴን ረሳሁት። በልጅነቴ ያላሳለፍኩትን ረሳሁት። አላህን አመሰገንኩት። አልሐምዱሊላህ ረብን ዓለሚን ብዬ ተቀበልኩት። እና አሁንም እኔ የምላችሁ እህቶቼ ከዚህ ሀገር ሂዳችሁ ተመልሳችሁ አንደኛ አሁን ሰዓት ጊዜያችን ተሻሽሏል። ወላ ወንድ ወላ ፍቅረኛ ወላ እናት አባት እንረዳለን። ግን መቀመጥ ያለበትን የራሳችን ሂሳብ አኑረን መግዛት ካለብን በረፍት ሂደን ገዝተን ብናረግ ከማንም ከዘመድም ከወንድም ከእህትም ከአባትም ከእናትም ጋር ከመነካካት አሁን ጊዜያችን ደህና ሆኖልናል። ግን እሳ ሄደን የሆነ ነገር ሳናገኝ ስንቀር
ራስ ለማጥፋት፣ ራስ ለመግደል፣ ራስ ወላሂ ለአዚም ተውት፣ ያማል። በዚሽ ምድር ላይ የአደም ኡመት ሁሉ ማንም ገንዘብ ቢኖረው በጤናው ያለቅሳል። ጤና ኑሮት በገንዘብ አጥቶ ያለቅሳል። ደግሞ ጤና ኑሮን አልሐምዱሊላህ ረብል ዓለሚን አሁን እዚህ ደረጃ ላይ እኮ ኑረን ጤና ኑሮን እየሰራን አላህ እናመስግነው። ጤና ሳይኖራቸው የእኛን እኮ መጥተው ሰርተው እኛ የምናገኘው እንዲያገኙ የሚመኙ። እንደገና ደግሞ ጤና ኑሮን መተን እዚህ ደግሞ ላማይረባ ሰው ራሳችን እናጠፋለን። አሁን እዚህ ላይ ባለፈው አሁን እዚህ ያለሁበት ምን ተፈጠረ? እዚህ የምሰራባት የልጇ ሰራተኛ አለች እና የእሷ ዘመዷ ናት። ምን አረገች? እንደኔ ቦታ ግዛልኝ ብላ ለፍቅረኛዋ ልካ ቦታ ገዝቼልሻለሁ ህጋዊ ነው ምናምን እያላት ብቻ ቦታው ህገወጥ ነው እና መኪና መንገድ ሲመታው ልሸጠው ነው ሲላት አይሸጥም። በዚህ አንዳንድ ሲባባሉ ግን ምንድነው የተፈጠረው? እሷ ራሷን በፊላ ወቅታና በረኪና ጠጣች። በረኪና መጠጣት ለምን ለማን ተብሎ? ገንዘብ ሲሄድ ገንዘብ ይመጣል። ወንድ ቢሄድ ወንድ ይመጣል። ግን ሰውን አትመኑ። ሰውን ውደዱት እንጂ ወደኛል አትበሉ። እውነቴን ነው። ሰውን ውደዱት፣ ሰውን ውደዱት። ወላሂ ይወደኛል ግን አትበሉ። ወዳጃችሁም ሁሉ ነገር ይሐለቃችኋል እንዳለህ ብቻ ነው። በአሁኗ ሰዓት በአሁኗ ጊዜ አብሶ ማንም አይታመንም። ማንም እኔ በራሴ ብዙ ነገሮችን አሳልፌያለሁ፣ ግን ሰውን እወዳለሁ። እከሌን ይወደኛል ማለት ውሸት ነው። የሆነ ሰዓት ላይ ሂዳችሁ የሆነ የሚጥላችሁ ቦታ ላይ ልክ እንደ ክረምት ጭቃ አንዛልጦ ነው የሚጥላችሁ። በቃ የክረምት ጭቃ አንሻቶ ከጣላችሁ ለመነሳት ልብሳችሁ ቆሽሾ ወይም ጭቃ ተሸክማችሁ ነው ወድቃችሁ ስትነሱ። ሰው ከጣላችሁም እንደዛ ነው። እና አደራ ራሳችሁን ለማጥፋት አትሞክሩ። እኔ መጀመሪያ ይችን ቀን ጨብ አድርጌ ያወራኋችሁ ራስ ለማጥፋት ምንም ነገር አትነሳሱ። ግን እኮ ደግሞ ራሳችሁንም እኮ እንደዛ ለራሳቸውን ስቃይ አድርገው፣ እውነቴን ነው መጨረሻ ላይ የሚመኙት እኮ አድኑኝ ነው። እረ መልሱኝ፣ እረ አድኑኝ ነው የሚሉት። ወላሂ ለአዚም እኔ አይቼዋለሁ። መልሰው ልዳማ ነው ያ እሳቴ ነው። ልዳማ ላይ ናቸው የሚወልቁት። እና ራሳችሁን ጠብቁ እህቶች። እኔ አልሐምዱሊላህ ረብል ዓለሚን ቦታ ብሩም ተወሰደ። አልሐምዱሊላህ አሁን የሁለት ልጆች እናት ነኝ። አልሐምዱሊላህ አሁን እዚህ መጥቼ ጤነኛ ሁኜ እየሰራሁ ልጆች እንደና ትምህርት ቤት አስተምራለሁ። ቤቱንም አላህ ያመጣዋል። የምከፍለው አላጣሁም። እየከፈልኩ እየኖርኩ ነው። እዚህም ሳልመጣ 10 ስንት ዓመት ስኖር ተከራይቼ አልሐምዱሊላህ ረብል ዓለሚን እየከፈልኩ ነው። የምከፍለው አላሳጣኝም። አላህ ለበጎ ነው ብዬ ተቀብዬ ብሞት እሳ እያሁኗን ህይወት አላያት፣ እያሁኗ ያለሁባትን ደረጃ አላያት። እና ራሳችሁን ጠብቁ።